ሸለመጥማት ሸለመጥማቶች በጫካም ሆነ ሰው በሚበዛባቸው ቦታዎች የሚኖሩ ሥጋ በል እንስሳቶች ናቸው። በኢትዮጵያ ብቻ የሚገኘው የሸለመጥማት ዝርያ የታወቀ የዶሮ ሌባ ነው። ዶሮ የሚረባበት ቤቶችን ከሩቁ በማሽተት ያውቃል። በአፍሪካ ውስጥ ብዙ የሸለመጥማት ዝርያዎች አሉ። እንደ ሰው ልጅ ሸለመጥማቶችም 5 ጣቶች ነው ያላቸው። ሸለመጥማቶች ግለኛ ናቸው። ለብቻቸው መኖር ነው የሚወዱት። ሕፃናቶችም ከእናታቸው የሚለዩት ጡት መጥባት እንዳቆሙ ነው። ሸለመጥማቶች ከፍተኛ የሆነ የማሽተት ብቃት አላቸው። አደን የሚያድኑት በሌሊት ስለሆነ ቀን ቀን የመታየት ዕድላቸው ጠባብ ነው። ሸለመጥማቶች ቅባታማ የሆነ ሽታ ያለው ፈሳሽ የሚያመነጭ እጭ አላቸው። ያን ፈሳሽ በዛፎች ላይ በመታከክ ይለቀልቁታል። ፈሳሹ ይህ የኔ ድንበር ነው የሚል ማስጠንቀቂያ ነው። የሚመገቡት ዶሮ፣ አይጥ፣ የሌሊት ወፍ እና የመሳሰሉትን ነው። ሸለመጥማቶች በአንድ ዓመት 2 ጊዜ የሚወልዱ ሲሆን በአንድ ጊዜ ከ2 እስከ 3 ልጆች ይወልዳሉ። ሰላም ሁኑ።